እንዳጠቃላይ ግን የዚህ ችግር መንስኤ መንግስት ነው ብዬ እናገራለሁ። በተረዳሁበት ልክ በየትኛውም አጋጣሚ ምናልባት ላይደርስ ይችላል መረጃው። ይህ ህዝብ በሰውነቱ መኖር አልቻለም። ተጠቅቷል፣ ተገሏል፣ ተፈናቅሏል። ከሀገሪቱ ርዕሰ መዲና ወይም ከተማ የፌደራል ከተማ ገብቶ መውጣት አልቻለም ይህ ህዝብ። በጣም ነው ማመሰግነው አባታችን ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል። እስቲ ሰሞኑን እርሶ ላይ በሰፊው ቅሬታ እየቀረበ ነው፣ ተቃውሞ እየመጣ ነው። እኛም አንዳንድ ነገሮች ግልጽ ስላልሆነልን ውይይት ስናደርግበት ቆይተናል። ፋኖ የሚለው ቡድን ለመዝረፍ ለመቀማት ተደራጅቶ እንዳልሆነ እንዲህ ለመሆኑ ምክንያት ያለው መሆኑ ከሃይማኖት አንጻርም እንዲሁ እንግዲህ ባይባልም ከብሔር አንጻርም ያው እንግዲህ የዘመኑ ኮድ ስለሆነ ማንሳት ስላለብኝ ነው። በዚህ የተነሳ ሆድ ብሶት ነው ጫካ የገባው በረሃ የገባው። ይሄ መሳት የለበትም የሚለውን ማንሳት፣ በሌላ መልኩ ከእምነት ጋር ተያይዞ ቤተክርስቲያን እንዳወጀች ውስጥ ለውስጥ ይህን ስራ እየሰራች ነው የሚል በመንግስት በኩል በጸጥታው አካላትም በኩል በዛን ቀን ብቻ ሳይሆን ብዙ ጊዜ ይነሳል። እውነት ነው፣ በሃይማኖት አልተጎዳንም ማለት አይደለም። ይሄ ሆኗል። ይሄ አያነሳሳም ማለት አንችልም። ሆኖም ግን ቤተክርስቲያኗ በምትፈታበት መንገድ ፈታለች፣ በዲፕሎማሲ መንገድ። ቀጣይም የጎደላትን ነገር በዚህ መልኩ ነው የምትፈታው። ዝመቱልኝ፣ ውጡልኝ፣ ተዋጉልኝ አላለችም። ይሄ በደንብ ሊታወቅ ይገባል። ይሄ መቀስቀሻ መቆስቆሻም ሊሆን አይገባም። በተለይ ከዚህ ጋር ተያይዞ ብዙ ንጹሃን ገበሬዎች በጦርነቱ እንደተሳተፉ ስብሰባው ላይ ተነስቶ ነበረ። ያው የሃይማኖት ጉዳይ ነው ተነሱ የሚል አዋጅ ታውጆ በዚህ ቀበሌ ሰው ገበሬው መጥቶ ተጎድቷል የሚልም ተነስቶ ስለነበረ ይሄ ከቤተ ክርስቲያኗ ጋር እንዳይያያዝ ማጥራት ነበረብኝና ይሄን ለማጥራት ሞክሬያለሁ። ካህኑ ጠቁሞ ነው ፖሊሶች፣ ሚሊሻዎች ከቤተ ክርስቲያን ተወስደው የተገደሉት የሚል አላስፈላጊ ወሬም ነበረ። ይሄም አለመሆኑን አጣርቻለሁ። ስብሰባውም ላይ ሰውየው በጣም የነበሩት የቤተ አባ ሊባኖስ ካህን የሚችሉትን ሁሉ ማድረጋቸውን በተለይ ለሶስት ሴት ፖሊስ አባላት ቀሚስ አምጥተው አልብሰው ለወንዶቹ ምን ላድርግ ሲሉ እግር በእግር ልጆች ደርሰውባቸው እጃቸው ሊነጥቁ ሲልም አትወስዱም ብለው በጣም ብዙ ትግል ማድረጋቸውን አንነካቸውም፣ ግድ የለዎትም ምርኮኛ አድርገን እንወሰዳቸው ሲሏቸውም ገዝተው አምለው መላካቸውን ይሄ ለምን አይነገርላትም ለቤተ ክርስቲያኗ የሚለውን ማንሳት እና እኒህንና እኒህን የመሰሉ ነገሮችን አንስተን ልጆቻችን ቤተ ክርስቲያን ውስጥ የተጠለሉ ሰዎችን ወስደው መረሸናቸው ሃይማኖቱን ያስደፍራል፣ ቅዱስ ላሊበላን ያስደፍራል። በጣም የተሳሳተ ነው። ወንድሞቻቸው ናቸው፣ የዛው አካባቢ ነዋሪዎች ናቸው፣ ፖሊሶችም። ይሄ ብቻ ሳይሆን አጠቃላይ ሰው በመሆኑ ምርኮኛ ከሆነ በኋላ አይመታም ብዬ ያጼ ምኒልክንም ደግነት ለማሳየት ሞክሬያለሁ። ከዛ ይሄንን መጥፎ ስራ መሆኑን ካወገዝኩም በኋላ በሚሊታሪው በኩል መቼም የተጨበጠ ነገር ባላገኝም ለምሳሌ ይሄ ህዝብ ፋኖ ከወጣ በኋላ መከላከያ ከገባ በኋላ የሱቅ ንብረቱ ተጭኖ ተወስዶበታል። ህዝቡ አሁን ባያነሳውን በሰፊው እኔ ትናንትና በፈጠርኩት በቤተክርስቲያኗ መድረክ ሰምቻለሁኝ። እኔ እንድናገረው ብሎ ይሆናል ዝም ያለው። ምን ማለት ነው ይሄ? ማን ወሰደው? ፋኖ ከወጣ መከላከያ ከገባ ከዛ በኋላ ማን መጣ? ይሄ ሊጣራ ሊፈተሽ ይገባል። እንዲሁም ፋኖን መግባችኋል ወይም ለፋኖ እንጀራ ሰጥታችኋል በሚል የተመቱ አባትና ልጅ መኖራቸው ተነግሮኛል። በእርግጠኝነት እኔ በአይኔ ባላይም ሰዎች ነግረውኛል። ሌላም ልጅ ፖሊስ ወንድሙ የት ሆነ ይሆን ምን ሆነ ይሆን እያለ ሲደውል በመሰማቱ እንደተገደለ ሰምቻለሁ። ይሄ ምን ማለት ነው? ይሄ አጠቃላይ መከላከያን የሚወክል ባይሆንም በመከላከያ ውስጥ ያሉ ልጆች ይሄን አድርገዋል እየተባለ ነው። ይሄ ልክ ቤተ መቅደስ ልጆች አውጥተው የገደሉበትን ድርጊት እንዳወገዝ ይሄን ፈጽሞ የተወገዘ ነው። አወግዘዋለሁኝ።
እንደው አባታችን ግን አማራ ክልል ላይ ያለውን ችግር በደንብ ተረድተውታል። እውነት የአማራ ህዝብ በዚህ ደረጃ ከዚህም ከዛም ተነስቶ ሕፃን አዋቂው ሳይል ለሉናይ ለመኖር ልኑርበት ብሎ የጀመረውን የሉና ትግል እንደው በደንብ ተረድተውታል። መረጃው አሉት በቅርበት ከኛ በለጠኛ በአርማዶ ነን። እርሶ እዛ በአካል አሉ እንደው በደንብ አውቀውታል የአማራ ህዝብ ያደረገ ያለውን። እንግዲህ የአረዳድ ደረጃችን ይለይ ይሆናል መሳይ። ተረድቼዋለሁ ብዬ አስባለሁ። እውነት ነው። ህዝቡ ደጋግሜ እንደተናገርኩት መሮታል። ጫካ የገቡት ልጆችም ሌላ ዓላማ የላቸውም። እንደ ዜጋ መኖር፣ እንደ ሰው መብላት፣ መጠጣት መኖር አልቻለም። ህዝባችን፣ ወገናችን ተጎድቷል። ይሄ በየትኛውም አጋጣሚ በየትኛውም ስብሰባ አነሳለሁ። አጠቃላይ የሥራ እንቅስቃሴ የሚባል ቁሟል። እርቦናል በጣም መሳይ። በየቀኑ በረሃብ የሚያልቀው ሰው ቁጥሩ ቀላል አይደለም። መታከሚያ አጥቶ የሚሞተው ሰው በጣም ቀላል አይደለም። ጥያቄው እዚህ ጋር ነው። አሁን ወደዚህ ችግር ማን ነው ጎትቶ ያስገባው? ህዝቡማ ሞከረ፣ ረጅም ጊዜ ጠየቀ። በሰልፍ ወለጋ ወገኖቹ ሲገደሉ እዚህም እዚያም እንደው ያስታውሳሉ። ወላሂ ከዚህ በኋላ አማራ አልሆንም ብላ የተገደለች ወለጋ ላይ ያለች ያስታውሳሉ። ብዙ ነገር ችሏል፣ ብዙ ነገር ተሸከመ። አሁን በራፉ ድረስ ጦር ሰብቆ የመጣው መንግስት ነው። መንግስትን በዚህ አሁን በተናገሩት መጠን እረፍ ብለዋል ወይ? ማለትም እስካሁን እንደው ሌላው ይቅር የቤተ ክርስቲያኒቱንም በደል እናንሳው። በደብረ ኤልያስ የደረሰው 500 መነኮሳትን የተገደሉት ጀፍሬ በሌሎቹ አይጉረ ስብከት ላይ በተፈጸሙት ነገሮች ላይ አልተናገርኩም። እውነት ነው፣ አልሰማህም፣ እኔም አልተናገርኩም። በሀገረ ስብከቴ በሚሆነውና እንዳጠቃላይ ግን የዚህ ችግር መንስኤ መንግስት ነው ብዬ እናገራለሁ። በተረዳሁበት ልክ በየትኛውም አጋጣሚ ምናልባት ላይደርስ ይችላል መረጃው። ይህ ህዝብ በሰውነቱ መኖር አልቻለም። ተጠቅቷል፣ ተገሏል፣ ተፈናቅሏል። ከሀገሪቷ ርዕሰ መዲና ወይም ከተማ የፌዴራል ከተማ ገብቶ መውጣት አልቻለም። ይህ ህዝብ አልቻለም፣ ይታገታል። ይህን ያህል ብር ክፈል ይባላል። ሳይከፍል የቀረ በዛው ይቀራል፣ ከፍሎም የሚቀራል። ይሄ ምን ማለት ነው? ይሄ አስመርሮት ጫካ የገባ ነው። የመረረው ድሃ ይገባል ከውሃ ብያለሁ ደጋግሜ። የመረረው ድሃ ይገባል ከውሃ። አሁን ይሄ ወጣት ይሄ ህዝብ መሮት እንጂ ጠግቦ አይደለም የወጣው። ይሄ በይፋ በአደባባይ እናገራለሁ፣ በየትኛውም ስብሰባ እናገራለሁ። ግን አሁንም የኔ ነው መሳይ፣ እንደው ጥፋት አይሆንብኝና ባሳለፍናቸው የጦርነት ጊዜያት በውጭ ያሉ ወገኖችም በውስጥ ያሉ የሃይማኖት መሪዎችም ባለስልጣናትም ተነስ፣ ዝመት፣ ልትወረር ነው፣ ችግር መጥቶባል በሃይማኖትህ በሰብና ተብሎ ያን ትውልድ አነሳሱት። ይገባሃል? በሚሊዮን የሚቆጠር ትውልድ አልቋል። በዛን ጊዜ ተው ያለ አባት የለም። ይሄ ነገር አያስኬደንም፣ በውይይት እንፍታው ያለ መሪ የለም። ሂዶ የመጨረሻ ግን ነገሮቹ የተቋጩት በውይይት ነው። እኔ ደግሞ ሰው ካለቀ በኋላ ውይይት አይጠቅመንም። ጦርነቱ ይቁም፣ ትግሉ ይቁምና የሀሳብ ትግል ይደረግ፣ አካላዊ ትግል ይቁም። በመጠቃቃት ሰላም አናመጣም ብዬ ሁልጊዜ እናገራለሁ። አሁንም እኔ የማምነው ይሄንን ነው መሰለኝ። እንግዲህ በላሊበላው መድረክ ላይ አባታችን ከመከላከያ ሰራዊት ይልቅ ፋኖን የመውቀስ ነገር ነው እንግዲህ የተረዳ ነው ከእርሶ ንግግር። አንደኛ መከላከያን አትንኩት፣ መከላከያን የሚጠላ ሀገር የሚጠላ ነው አይነት መልእክት ያለው ነገር ነው ያነሱት። እውነት መከላከያ የሚባለው ሀገር የሚወድ ነው? እርሶ ባሉበት ከተማ የእርሶ ደብር ባለበት በወልዲያ ከተማ ከሆስፒታል አውጥቶ አንድ ቁስለኛ የፋኖ ታጋይን በመኪና ጨፍልቆ የገደለበት ታሪክ በእርሶ ከተማ የተፈጠረ ነው። ምናልባት ወላጆቹም እዛ ስላለ መረጃው ከሌሎት አርጣርተው ሊረዱት ይችላሉ። ከየሆስፒታሉ እያወጣ የሚገድል፣ ቆዳ እየገፈፈ የሚገድል፣ ሴቶችን የሚደፍር እንዲህ አይነት መከላከያ ነው እርሶ እውነት ጥብቅና ቆመው አትንኩት የሚሉት? ኢትዮጵያዊ መከላከያ ቢሆን ኖሮ ድንበር ክፍት ሆኖ እንዴት አማራ ክልል በሙሉ ገብቶ በአሁን ሰዓት ጋምቤላ ክልል ክፍት ነው፣ ሶማሌ ክልል ክፍት ነው፣ በደቡብም እንደዚሁ ክፍት ነው። በሙሉ አማራ ክልል የሚገኝ መከላከያ ሰራዊት ነው። ግድ የለም እርሱ ያሉት አማራጭ በጣም ለሀገር የሚጠቅም ነው። እንወያይ፣ ሀገርን ይታደጋል፣ ያድናል። ጠቅላይ ሚኒስትሩ ጨምሮ አብዛኛው የመከላከያ አዛዦች በእንደዚህ አይነት በእብሪት የገቡበትን ጦርነት እርቅ ሲባሉ የለም ብለው ይህንን ጦር ያዘመቱ ሰዎች እንዴት ነው ተለይቶ መከላከያ የሚመሰገንበትና ፋኖ የሚወቀስበት? በዚህም ይመስለኛል ብዙ ተቃውሞ እርሶ ላይ የመጣውና ይህን እንዴት ይገልጹታል? ምናልባት በተለየ ሁኔታ ተረድተኑት ከሆነ እድሉን እሰጥዎታለሁ አባታችን። ምናልባት አሁን እንደ ተቋም የምናገር
የምናገረውና በግል ደረጃ የሚፈጸመውን ስህተት ለይታችሁን እንድትረዱልኝ ይፈልጋል። እንደ አጠቃላይ እንደ መከላከያ በጀምላ ክፉ ነው ብዬ ለመውሰድም ለመናገርም አልችልም መሳይ። ምክንያቱም እነዛ በዛ አስቸጋሪ ሰዓት ከፋኖም ጋር ከልዩ ኃይሉ ጋር የረዱን ያገለገሉን የወጡ የወረዱ ሰዎች አሁንም አሉ። ይጨነቃሉ። በየት እንፍታው እንዴት እንፍታው ይላሉ። እነሱ እንደ ጸጥታ አካላት እንደ ፖለቲካ አድርጎ የተባሉትን አድርገዋል። ግን በፖለቲካዊ ትግል እንዲፈታላቸው ሁልጊዜ እነሱም ፍላጎትም ምኞትም እንደሆነ በተለያዩ መድረኮች ከነሱ ሰማለሁ። አሁን እንኳን ባሳለፍናቸው አሁን ላሊበላም ይሄ መዳጊ አካባቢ የሚባል አለ። በተፈጠረው ችግር ሰው ወጥቶ ሲሄድ የገበሬዎቹን ቤት ከብቶችን ፈተው እንደገና ማታ አስገብተው ሲጠብቁ የነበሩት እነሱ ናቸው። በግል ደረጃ የሃይማኖት ስራ ይሁን የዘር ስራ ይሁን የሚሰሩ አሉ እና እኔ እንደ ተቋም ይሄ ተቋም ይጥፋ ይሄ ኃይል ይጥፋ ብዬ ለመደምደም አልደፍርም መሳይ። ይጠበቅ፣ ጉድለቱ በውስጡ ያለው ስህተት ይታረም፣ ይሄ ታርሞ ከወንድሙ ጋር ምክክር ያድርግ። መንግስት አያፋጅ አያባላ፣ ፖለቲካው ያበላሸውን ፋኖ መከላከያ አይጎዳበት፣ አይተላለቅበት፣ ንጹህ ገበሬ አይሞትበት ነው የኔ አቋም። በቀደምም ቢሆን ፋኖን በተለየ መልኩ አልወቀስኩም። ምናልባት ከዛ በፊት ያሉንም ቪዲዮዎች ልታያቸው ትችላለህ፣ እልካለሁ። 4 ኪሎ ላይ ሆናችሁ ዘራፊ ሟጣጭ ቡድን አትበሉት ይሄን ኃይል። እውነት ፋኖ ቀማኛ ቢሆን ዘራፊ ቢሆን ባንኮቻችን በእጁ ስንት ጊዜ ገብተዋል። ትልልቅ መንግስታዊም ያልሆኑ ተቋማት በእጁ ላይ ከገቡ ስንት ጊዜ አይተናል። ዘራፊ አይደለም ተው እላለሁ። በቀደም ትኩረት ያደረኩት ወቀሳ ያደረኩት በኔ ቦታ ሆነ አስበው ይሄን ከፍዬ ባለመናገሬ እንደ ስህተት ልቁጠረውና ይቅርታ ልጠይቅበት።